እንግዲህ እንደ እናንተ እንደምታውቁት ላይቤ አይሰራም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት አድርጎ ይስጥልኝ ማለት ነው። በያላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ ማለት ነው። እና ውድ ቤተሰቦቼ እኔ እንዴት ነው ለምንድን ነው ላይቭ እምቢ ያለሽ ብትሉኝ ማለት ነው። እኔ ብሎ አስተማሪ፣ እኔ ብሎ አሳይ፣ እኔ ገና አሁን እንኳን በደንብ የማላቅ ሴትዮ እኔ ብሎ አስተማሪ ማለት ነው። ከዛ እኔ የእናንተው አደንቆሮ አንዳንድ እህቶች እንደው ተምሊን እንዴት ነው የሚሰራው? እንዴት ነው አንግራውድ የምታደርጊው? እንዴት ነው እዚህ ጋር ቁጭ ብለሽ ላይ ቁጭ ስትይ ፈቶ አንግራውድ የምታደርጊው እንዴት ነው ብለው ይጠይቁኝ ነበር ማለት ነው። ከዛ አላችሁማ እኔ እናንተ ደንቆሮ እንደ ለምን አላሳያቸውም አልኩኝና ቪዲዮ ቀረጽኩ ማለት ነው። ቪዲዮ ስቀርጽ አገቤ ልጆች ነበሩ፣ ቴሌቪዥን ነበረ። እኔ ያሰብኩት ቪዲዮውን ቀርጬ ከዛም በኋላ ድምፁን አጠፋና በራሴ ድምፅ አውርቼ እለቀዋለሁ። ይሄ ነበር እኔ ጋር ያለው ማለት ነው። ከዛ እንደምታዩት እንትን ገብቼ አፕሊኬሽን ውስጥ ገብቼ የምፈልገውን አንግራውድ አነሳው ማለት ነው። እሱን ካነሳሁኝ በኋላ ምን አደረኩኝ? እዚህ ጋር መጥቼ ጻፍኩኝ ማለት ነው። እንደምታዩት እዚህ ጋር መጣሁኝ። እዚህ ጋር መጥቼ ጽሁፍ የምፈልገውን ጽሁፍ እጽፋለሁ። ይኸው እንደምታዩት አንግራውዱ ወርዶልኛል። ይህንን አንግራውድ ደግሞ የማወርደው አውታችሁ ከሆነ አፕሊኬሽን ውስጥ ገባሁኝ። ከዛ ስክሪንሻት አድርገዋለሁ። ስክሪንሻት አድርግና አስተካክልና ጽሁፍ ወይም ደግሞ የተለያዩ ምልክቶች እንዳይገቡ አስተካክልና ስክሪንሻት አድርገዋለሁ ማለት ነው። ስክሪንሻት ካደረኩት በኋላ የምፈልገውን ርዕስ እጽፋለሁ። ራይት የምትለዋን ነክቼ ጽሁፉን አስተካክላለሁ ማለት ነው። እዚህ ጋር ድንገት ራይት የምትለዋን ሳነካ እንትን አልከበብኩበት ብቻ ያው ራይት የምትለዋን ነካለሁ። ሌላ ጽሁፍም አጠር ያለ ጽሁፍ ለመጻፍ ከፈለጋችሁ አሁንም እንደዚህ ክትጽፋችሁ ከዛም በኋላ ራይት የምትለዋን ትነኩና አስተካክላችሁ ታስቀምጡታላችሁ። ከዛ ሌላ ደግሞ ስትጽፉ እንደዚህ ቲ የምትለው ምልክት እሷን ትነኩና አሁንም እንደዛው ትጽፋላችሁ ማለት ነው። ከዛ አሁንም አስተካክላችሁ ታስቀምጣላችሁ ማለት ነው። ይህንን እንደዚህ የምታደርጉት ተምሌን ላይ የምታደርጉት ነው እና አንግራውድም ተመሳሳይ ጽሁፍ ወይም ርዕስ የሚገልጽ ከሆነ እንትን ማድረግ ትችላላችሁ። አንግራውድ ማድረግ ትችላላችሁ፣ ወይም ደግሞ ምንም ጽሁፍ የሌለበት ማድረግ ትችላላችሁ ማለት ነው። ከዛ እዚህ ጋር ከላይ ሪፖርት የሚለውን እሱን ነክቼ አወረድኩት ወደ ጋላሪ። እዚህ ጋር ጋላሪ ላይ ይሄው እንደምታዩት እንደዚህ ወርዶልኛል ማለት ነው። ከዛም በኋላ ጋላሪ ላይ ይሄው እንደምታዩት ወርዷል። ምንድነው የማደርገው? ቀጥታ ከዚህ እወጣለሁ፣ ድሌት ብዬ እወጣለሁ ማለት ነው። እና ድሌት ስል ራይት ይመጣልኛል። ራይት ስነካው ወደ ጋላሪ ይወስደኛል። ከዛ ከዚህ ከጋላሪ እወጣለሁ ማለት ነው። ከዚህ ወጣና ወዴት ነው የምገባው? እንግዲህ የኔን ስህተት የኔን እንትን የምታዩት እዚህ ጋር ወደ ምን ገባ? ወደ ዩቱብ ስገባ እንግዲህ ይኸው እስክሪብቷን ትነካላችሁ ማለት ነው። እስክሪብቷን ስነካ የምር በጣም በቃ በጥንቃቄ ምናምን ቀስ ብዬ እያሳየው ነበረ። ላይ አንዳንዴ ማለት ነው ሳታስቡት የሆነ ነገር እንትን ይላል። እስክሪብቷን ስነካ እንደዚህ ይመጣልኛል። ከዛ ከላይ ያለችውን እስክሪብቶ ስነካ ደግሞ እንትን ይልልኛል። ከታች ጋላሪ ወይም ካሜራ ያመጣልኛል ማለት ነው። እና እሱን እንዳመጣልኝ
እኔ ካለው ይኸው እንደምታዩት ጋላሪ ወይም ካሜራ መጣልኝ ማለት ነው። ይህን ነክቼ ጋላሪ ውስጥ ገባለሁ። እዚህ ጋር ስገባ ያስተካከልኩት ጽፌ ያስቀመጥኩት እንትኖች አሉ። እነዚህ ይኸው እንደዚህ አድርጌ አስቀምጣለሁ ማለት ነው። አስተካክዬ አሁን ይሄ ተምሊን ሆነ ማለት ነው። ተምሊን ሆነ እንግዲህ እዚህ ጋር ወደ ላይ ብለገባ ነው። እኔ በቃ ያሰብኩት ተምሊን ክላስ ኦልሬዲ ተምሊን ሆነ የሚለውን ለማሳየት ነው በቃ እና ተምሊን ሆነ ይሄ ማለት ነው። ከዛ እዚህ ጋር ላይቭ ገባው። ላይቭ እንደገባው በነገራችን ላይ አንድ ሰው መጥቶ ነበረ እና ወዲያው ነው የወጣሁት። ይኸው እንትን ሆነ ማለት ነው። ተምሊን ሆነ። ቆይ ሸበካው ነው መሰለኝ አላወጣውም። ጥሩ ነው እንትን ወጥቼ ይሁን አላውቅም። ከዛ ይኸው እዚህ ጋር ታያላችሁ። አንግራውድ ለማድረግ ደግሞ ማለት ነው። እዚህ ጋር አንግራውድ ለማድረግ ከነዚህ ከተደረደሩት እንትን ይህ የሰው ጭንቅላት ጋላሪ ሲሪ የሚለውን እሱን ትነካላችሁ ማለት ነው። ከዛም በኋላ እሱን ተነካችሁ በኋላ አሁን ነው የገባሁት ላይ እሱን ተነካችሁት በኋላ ይኸው እንደዚህ ይሄንን ማድረግ ትችላላችሁ፣ ወይም ይሄንን ማድረግ ትችላላችሁ። ከዛ DOLNE የሚለውን እሱን ትነኩና ሴቭ ካደርጉታላችሁ ማለት ነው። በቃ አሁን ይኸው እንደዚህ እየሰራ ነው ማለት ነው። እና ይሄ ቪዲዮ ይሄ ላይቭ ነው እኔ እየዘጋብኝ ይሄ ላይቭ ይችናት የዘጋችብኝ። እንግዲህ አልቆየውም። ያው አንድ ሰው መጣ አልቆየውም እኔ ማለት ነው። ወዲያው ነው የወጣሁት። አሁን እንግዲህ አንድ ሰከንድ አንድ ደቂቃ ብቻ እንደዛ ሆነ እና እኔ ወጣሁኝ። ያው እንደምታዩት ወጣሁኝ። በቃ ከዛ ወዲያው ቪዲዮውን አጠፋው።